አብርሽ ደግሞ ያልፈርክ መስሎኝ ነበር። ባክሲ እንጀምር። እንዴት ናችሁ? አይ ሰው እንዴት ነሽ? አለ ሃይ እንዴት ናችሁ? ሰዎች ጆኒ ደርሷል። ስለዚህ ልክ እንደገባ መልካም ደብለን ቀጥ እናደርገዋለን። እኔ ቪዲዮ ልቅረጻ? አይ ለጆኒ ፕራይቬሲ ሲባል በእኔ ስልክ ነው መሆን ያለበት። ካወቀ በኋላ ግን ይቻላል። ናሳን ቲና ለአንተ ልስጥህ። ይሄን ነገር ግን ሌላ ሰው ቢያፈርደው ይሻላል። እንግዲህ አምጣው ነው ይፈርዳል። እንዴት እንደሚያደርገው ስታያት እንዴ ሳታባረኝ ስትቀራለች ብለሽ ወንድ ናት። እስኪ ትሞክርሽ አንቺ ብቻ ፈታ ብለሽ መስዬ ናታንን ብቻውን አደረግሽው እንጂ ለሰብሊ ያለውላት ከሌላ ጋር ነው ብዬ ነው። ጓደኛዬ ብቻ እንዳትሆን። አይ ከናታን ጋር ስትሆኑ ነው እንጂ የሚያምርባችሁ። ምትመጪ አልመሰለኝም ነበር። ለምን እቀራለሁ? የፍቅረኛ ልደታል እንዴ? ያው አንቺ እያለሽ እኔ ሳከብርለት እንዳትሸማቀቂ ብዬሽ እኮ ነው። ምን ችግር አለ? ጓደኛው አይደለሽ? ለማንኛውም ስለመጣሽ ደስ ብሎኛል። አይ አቡሽ የሆነ ነገር አይሰማ? ምንድነው ይስማ? ልቤ እየመታ ነው መሰለኝ። እና ድሮስ ላይ መታ ነው እንዴ? እስኪ አቡሻ ሁልጊዜ ጠማማቱ ለምንድን ነው የሚመታው ነው የሚባለው? ይሄ እኮ የተፈጥሮ ነገር ነው። ይኸው በህይወት ካለ በቃ ልብ ይመታል። አንተ ደግሞ አንዳንዴም እኮ የኔ ልብ ከተፈጥሮ ውጪ ይመታል። ኧረ እባክህ መች በእናትህ ማኪያ ስለኔ ስታስብ ወይ ደግሞ ስለኔ ከሆነ ሰው ጋር ስታወራ ወይ ደግሞ ስመጣ ልብ ይመታል። አቤት አንተ እቺን ሲን ቆይ የትኛው ህንድ ፊልም ጋር ነው ማውቃት? ይሄ እባክህ ፊልም አይደለም እና ሪል ላይፍ ላይ ነው እያልከኝ ነው? ይኸውልህ አቡሻ የኔ ስሜት የሚገባቸው በፍቅር መርከብ የተሳፈሩ ብቻ ናቸው። አንተ ያፈቀረ ሰው ፈላስፋ ይሆናል የተባለው ለካ እውነት ነው። ገና ምን ነው አይደለም ደራሲ ገጣሚ ይሆናል። እሰይ እንኳን ደስ አለ። እማኪያ መጣችልህ። ኦሜራ አይደል አቡሻ የልቤ ድምጽ የነገረኝን ነገር የልብን ድምጽ ሰምታ ነው የመጣችው እያልከኝ ነው? የሚገርም አቡሻዬ በእኔና በእሷ መሀል ያለው ፍቅር እኔ ጉንፋን ሲይዘኝ እሷ ደግሞ ያስነጥሳታል። አቤት አገላለጽ፣ አቤት አነጋገር ትችልበታለህ። አቡሽ በእናትህ ይኸውልህ እሷ ስትደርስ ዝም በል ምንም ነገር እንዳቀባጥር እስታይል በቃ እኔ አንተ ያልከኝን አደርጋለሁ። ጎሽ የኔ ቡችላ። ማን ነው አንተ ቡችላ? ማለት የኔ አንበሳ ለማለት ነው። ይኸውልህ ይሻላል። እኔ አቡሻን ተሳፍጠህ ችግር ውስጥ ነው የምትገባው። እሺ እመነኛ አቡሻዬ፣ እኔ አሻንቲ ከዚህ በኋላ አቡሻን አልሳፈጥም አልሳፈጥም። እስታይል በቃ አትመጣችልክ። ሄሎ ሄሎ፣ ብርክት ምኑ ጋር ናችሁ? ደረሳችሁ? አዎ ደርሰናል፣ ግን አላየናችሁ። በቃ ተዘጋጅተናል፣ መግባት ትችላላችሁ። አሃ እሺ መጣ። እሺ በቃ እሺ። የት ናቸው? እዚህ ውስጥ ናቸው። አሁን ምን ምክንያት አልፈልግም። ጆኒ እንኳን ተወለድክ። ምንድነው ይሄው? ጽዋኔ እንዴት አየው?
አመሰግናለሁ። መልካም ልደት ነው። አመሰግናለሁ። ጆኒ ወደ ቦታችን ያጅብ አንድ አመት ነው አይደለም? ሁለት አመት ነው አይደለም? መልካም ልደት መልካም ልደት መልካም ልደት ጭራሽ አልጠበኩም። በጣም ነው አመሰግናለሁ። ልደት እንደሆነ ቴሌግራም ላይ ነበረ። ከዛ ካሌብ አገዘኝ። ካሌብ አመሰግናለሁ።